መቀየር አለብን። በበኩሌ በዚህ ህብረት በጣም ተገርሜ አዝኜ የነበረው የአፍሪካ ህብረት መቀመጫ የሆነችው ኢትዮጵያ ግጭት ውስጥ በነበረችበት ወቅት ነው። የኢትዮጵያው ጠቅላይ ሚኒስትር ወታደራዊ ዩኒፎርም ለብሶ ዩኒቨርሲቲዎች እንዲዘጉና ወደ ጦርነት እንዲዘመት ሲቀሰቅስ ከአፍሪካ ህብረት አንድም አጋርነት አላየሁም። ብዙ ምዕራባውያን አዲስ አበባ ወደ ትርምስ እየገባች ነው ብለው ሻንጣቸውን ሲሸክፉና ሲወጡ ህብረቱ ምንም አላደረገም። And announced the closure of the university in Addis Ababa to face the threat. I did not see any action from the African Union to protect these headquarters. Most Western states saw Addis Ababa falling. ትራውሬ በአገር ውስጥ የፈረንሳይን እጆች ቆራርጦ የቡርኪና ፋሶን ኢኮኖሚ በአገሩ ዜጎች እንዲያዝ አድርጓል። ከዚህ ተነስተው ምዕራባውያን ሶሻሊስቱ ሁንታ እያሉት ነው። የወርቅ ምርቱን የአገሩ ልጆች እንዲያመርቱትና እንዲያጌጡበት አድርጎ ከበይ ተመልካች ለማላቀቅ እየተጋ ነው። አሜሪካ ስለ ጉዳዩ ስትናገር የቡርኪና ፋሶ ወርቅ ከፈረንሳይ ወደ ትራውሬ የግል ንብረት ዞሯል እያለች ነው። እሱ ግን ይህንን ጥቅማቸው የተነካባቸው አካላት አስተያየት ነው ብሎታል። የቡርኪና ፋሶ አርሶ አደሮች አይተውት የሚያውቁት የግብርና ግብዓትና ማሽነሪ እየቀረበላቸው መሆኑ እየተዘገበ ነው። በአጠቃላይ እሱ ስልጣን ሲረከብ 18.8 ቢሊዮን ዶላር የነበረው የዚያች ሀገር ጥቅል የዓመት ምርት አሁን 22.1 ደርሷል ተብሏል። ትራውሬ ስለ ዲሞክራሲና ምርጫ ሲነሳበት ሁለት እጆቹን ከፍ አድርጎ በአመልካች ጣቶቹ የትምህርት ጥቅስ ምልክት እያሳየ ነጻነት፣ ሰብአዊ መብትና ዲሞክራሲ